የሰው ልጅ ሲናገር ቃሉ ቀላል ይመስላል። ነገር ግን ቃል አንድ ጊዜ ሲወጣ ከአፍ ብቻ አይደለም ከህሊና ይወጣል። ቃልና ህሊና እሺ እሰራለሁ፣ እመጣለሁ፣ አደርጋለሁ፣ እምነት አለኝ፣ እችላለሁ። እነዚህ ቃላት ቀላል አይደሉም። እነዚህ ውል ናቸው። ነገር ግን ዛሬ ቃል ቀላል ሆኗል። ሰዎች ይሰጣሉ፣ ነገር ግን አይጠብቁትም። እምነት በቃል ይጀምራል፣ እናም በቃል ይፈርሳል። አንዳንድ ጊዜ ችግሩ እኛ አይደለንም። እኛ ታመንን፣ እኛ እውነተኛ ነበርን። ነገር ግን ሌሎች አልጠበቁትም። ያኔ ልብ ይዝላል፣ ያኔ እምነት ይፈርሳል። የኔ ስህተት ምን ነበር? መታመኔ ስህተት ነበር እንድንል ያስገድደናል። እነዚህ ጥያቄዎች ልብን ይከብዳሉ። ነገር ግን ህመም ሁሉ ባዶ አይደለም። አንዳንድ ህመም መምህር ነው። ያስተምራል፣ ያሳያል። በሰዎች በተጎዳን ጊዜ ወደ ፈጣሪ እንቀርባለን። ሰው ሊሳሳት ይችላል፣ ፈጣሪ ግን አይሳሳትም። መልካም መሆን ደካማ መሆን አይደለም። ነገር ግን መጠንቀቅ አለብን። ሁሉንም ሰው በአንድ ደረጃ አንመን። ሌሎች ሰዎች ቃል አልጠበቁም ብለን እኛነታችንን አንቀይር። እኛ መልካም እንሁን፣ እኛ እውነተኛ እንሁን። ይህን ባህሪያችንን ለሰው ብለን አንተው። አዎ ተጎድተናል። አዎ አዝነናል። ነገር ግን አልተሸነፍንም። በሕይወታችን ቃላቸውን ያልጠበቁ ሰዎች አሉ። ነገር ግን እኛ እንደነሱ መሆን አይገባንም። ሕይወት ሁሉንም ሰው አትሰጠንም።
አንዳንዶቹን እንድንወድ ታመጣለች፣ አንዳንዶቹን ደግሞ እንድንማር ታመጣለች። አንዳንድ ሰዎች በሕይወታችን ውስጥ የመጡት ለመቆየት አይደለም፣ ትምህርት ለመሆን ነው። ያመናቸው፣ የቀረቡን፣ የልባችንን ቦታ የሰጠናቸው እነሱ ቢጎዱንም አንድ ነገር ግን ተምረናል። ሰውን ከቃሉ በላይ በተግባሩ መለካትን። የሚያወራ ብዙ አለ፣ የሚፈጽም ግን ጥቂት ነው። ቃል ፊደል ብቻ አይደለም። ቃል የሰው ማንነት ነው። አንድ ሰው ቃሉን ሲጠብቅ ገንዘብ ባይኖረውም ክብር አለው። ስልጣን ባይኖረውም እምነት አለው። ምክንያቱም የሰው እውነተኛ ሀብት የሚታመንበት ስሙ ነው። አንድ ጊዜ የፈረሰ እምነት እንደተሰበረ መስታወት ነው። ማጣበቅ ይቻላል፣ ግን ያ የተሰበረበት ምልክት ይቀራል። ስለዚህ ሰዎች ስለጎዱን ለዘላለም ልባችንን አንስጋ። ምክንያቱም ሁሉም ሰው አንድ አይደለም። ሁሉም ቃል አያፈርስም። ሁሉም እምነት አያጠፋም። የተሻለ ሰው ይመጣል፣ የሚጠብቅ ጓደኛ ይመጣል፣ የሚያከብረን ሰው ይመጣል እና ያኔ ስለ ሰዎች እንረዳለን። የቀድሞው ህመም ለዚህ ዝግጅት እንደነበር ቃልና ቤተሰብ ከማንኛውም ቦታ በቤተሰብ ውስጥ የበለጠ ክብደት አለው። ቃል ልብን ይገነባል፣ ቃል ልብንም ያፈርሳል። ቃልና ጓደኝነት በብዙ ገንዘብ አይገዛም፣ በእምነት ብቻ ይገነባል እና እምነት ደግሞ በቃል ይገነባል። አንድ እውነተኛ ጓደኛ በሌለን ጊዜ ያስታውሰናል፣ በወደቅን ጊዜ ያነሳናል፣ በጨለማ ጊዜም ብርሃን ይሆነናል። እንደነዚህ ያሉ ሰዎችን እንጠብቃቸው፣ ምክንያቱም ከሀብት በላይ ዋጋ አላቸውና። ቃል በስራና በንግድ በስራ ዓለም የሰው ትልቁ ካፒታል ገንዘቡ አይደለም፣ የሚታመንበት ስሙ ነው። በዚህ ዓለም ሰዎችን ማታለል እንችላለን፣
እውነትን መደበቅ እንችላለን፣ ግን ህሊናን ማታለል አንችልም። ሌሊት ሲመጣ ሰው ከራሱ ጋር እና ከህሊናው ጋር ብቻውን ይቀራል። ያኔ ነው እውነቱን የሚናገረው። ቃልህን ጠብቀሃል ይላል ህሊና። ሰዎችን አክብረሃል፣ እምነትህን ጠብቀሃል ይላል ህሊና። ቃልና ህሊና። የነዚህ ሁላ ጥያቄዎች መልስ ከማንም በፊት እኛ ራሳችን እናውቀዋለን። ስለዚህ ቃል ይጠበቅ፣ እምነት ይኖር። ቃልና ህሊና